ለመውሰድ እንኳን እንትን አላለም ከኛ ህይወት ከወጣ የራሱን ዕቃ ወስዶ ራሱ ቤት የሚፈልገው ነገር እያደረገ ከዛ በኋላ ልጁን ለማየት መጥቶ መሄድ ይችል ነበር ገባ ግን ደግሞ የሚመጣበት አጋጣሚ ይሄ ልጄን ፍለጋ አይነት ስሜት አይደለም የሚመጣው የሆነ ነገር ለመፍጠር የሚመጣበት አይነት አጋጣሚዎች ነው ያሉት እሱ ነገር ደግሞ ከኛ ህይወት ከወጣ ይሄ ነገር አልፈልግም ስላልኩት እንደዛ ነው የሷን ማሳብ ቤት እንዳይመጣ የምትለው እንጂ ልጁ ላለ እንዳያይ አይደለም እንዳይመጣ አንደርስታንድ ታረጋው ስለምፈልግ ነው ሲቀጥል ደግሞ የልጁን ታይም ልጁን ማግኘት የሚፈልግ ከሆነ ከልጁ ጋር የራሱን ታይም ያሳልፋል እንጂ ሴት እየጎተተበት ልጄን እንትን እንዲል አልፈልግም እዛው ይጨርስ ከሴት ጋር ያለውን ጉዳይ በቃ የልጄ ማለት በሚነካ አጋጣ እንትን ልጄን እንዲጎዳብኝ አልፈልግም ልክ ነሽ እኮ ያው ልጄ ምን ያህል ሆኜ እንደቆየሁኝ ምን ያህል እንደምጨነቅለት እኔ ነኝ የማውቀው ያሳለፍኩትን ነገር እኔ ነኝ የማውቀው ስለዚህ እኔ ላይ ያደረገውን ደግሞ ልጄ ላይ እንዲደግሞ አልፈቅድለትም በልጄ ደግሞ እኔ ቀልድ አላውቅም እዛ የፈለገውን ነገር መሆን ይችላል ግን በልጄ ሲመጣብኝ ጭራሽ ነው ማያቀኝ ሰው ነው ሆነው የምሬ ነው ዴፍ ከዚህ በፊትም ብዙ ነገር ታግሼ የሆነ ደረጃ ላይ ስንደርስ ነው ስነ ስርዓቱን ያዘው አይደለ አሁንም ምን ነገር ማድረግ አያቀተኝም ቀጥለጥ እንዲልኩ ማድረግ አያቀተኝም እንደው ሰላም ከሆነን ልጄን ከአባቱ ጋር በስነ ስርዓት ካለው አባቱ ስነ ስርዓቱን ይዞ ምናሳድግ ከሆነ በስርዓት መቀጠል ከቻለን ብዬ ነው እንጂ ምንም ነገር ማድረግ አቅቶኝ አይደለም እኮ ስነ ስርዓቱን ማለት አሁን ይሄን